ወሳኙም ጥያቄ እዚህ ጋር ነው። አራተኛ ወልጀዋብ ሸይኹ ምን አሉ ሲመልሱ ኢነል ቁርአነ ዩፈሲሩ ባዕደሁ ባዕዳ የቁርአንን ሐሳብ ከፊሉ ከፊሉ ያብራራዋል። ወዩሰድቁ ባዕደሁ ባዕዳ የከፊሉን ሐሳብ ከፊሉ እውነት መሆኑን ያጠናክረዋል። فآيات الإضلال والختم والطبع التي وردت عامة ጥቅላዊ በሆነ መልኩ አላህ ያጠማል፣ ልብን ያሽጋል፣ በአይን ላይ መጋረጃ ያደርጋል፣ መስሚያን ይደፍናል በማለት ጥቅላዊ በሆነ መልኩ የተገለጹ የቁርአን አንቀጾች ቀድ ኸሰሰትሃ አያቱን ኡኸር ሌሎች የቁርአን አንቀጾች መጡና እነማን ላይ ነው የሚፈጸመው የሚለውን በማብራራት ገልጸውታል። እናንተ ጥቅላዊ ሐሳባችሁን ይዛችሁ ስህተት ላይ ወደቃችሁ እንጂ ተፈጻሚነቱ ደግሞ ማን ላይ ነው የሚሆነው የሚለውን ዝርዝር አንቀጾችን ማግኘት ነበረባችሁ። ስለዚህ አሉ ሸይኹ ቀጠሉና يضل من يشاء ويهدي من يشاء የሚለው ከቀውሊሂ ተዓላ يغفر لمن يشاء ويعذب من يشاء እንደሚለው ነው። ምን ማለት ነው? አላህ ለሚሻው ምህረትን ያደርጋል፣ የሚሻውን ደግሞ ምን ያደርገዋል? ይቀጣዋል። እንዳትረሱ የሚሻውን ይምራል፣ የሚሻውን ይቀጣል አለ። እዚህ ጋር ጥቅላዊ በሆነ መልኩ ይናገር እንጂ ሌላ ቦታ ላይ መጣና ግን ምንድነው ያለው? ኢነላህ ላ የግፊሩ አን ዩሽረከ ቢህ በኔ ላይ ማጋራትን በፍጹም አልምርም አለ። የሚያጋራን ሙሽሪክ አልምርም ካለ የግፊሩ ሊመን የሻ የሚለው ውስጥ ማን አይካተትም ማለት ነው?